ሰላም ሰላም ውድ የአብሮንቴክ ተከታታዮች እንዴት አላችሁ? አለን እግዚአብሔር ይመስገን። በዛሬው ቪዲዮአችን እስኪ ባርኮድ እንዴት እንደምንሰራ በጣም ቀላል ነው። በመጀመሪያ ባርኮድ የምንሰራው ምን ላይ ነው? ለምሳሌ ሊንኮች ላይ ሊሆን ይችላል፣ ቴክስቶች ላይ ሊሆን ይችላል ማለት ነው። እስኪ እኔ በሊንክ ልሞክር። እዚች ጋር እንደምታዩት ወርድ ከፍቻለሁ። እዚች ጋር የዩቲዩብን ሊንክ አመጣኋት፣ የዩቲዩብ ቻናሌን ማለት ነው። እዚች ጋር እንደዚህ ላምጣትና እዚች መጀመሪያ ላይ ምን ብዬ ጽፋለሁ? ዲስፕሌይ፣ እንደምታዩት ዲስፕሌይ ባርኮድ ብዬ ጽፋለሁ። እቺን ከጻፍኩ በኋላ ምን አደርጋለሁ? ኮቴሽን እከፍታለሁ። ዲስፕሌይ ባርኮድ ካረኩ በኋላ እና መጨረሻ ላይ እዚች ጋር ልክቺ ያው የዩቲዩብ ቻናል ናት። ይችን ኮፒ አድርገን ለምሳሌ ብሮዘር ላይ ወስደን ብሮዝ ብናደርግ ያው ቀጥታ የአብሮንቴክ ዩቲዩብ ቻናል ውስጥ ያስገባናል ማለት ነው። ስለዚህ መልሰን ይችን ባርኮዷን እንትን ካልን በኋላ ሊንኳን ከሰራን በኋላ ኮቴሽኑን እዘጋለሁ ማለት ነው። ኮቴሽኑን ከዘጋው በኋላ ኪዩአር ብዬ ጽፋለሁ መጨረሻ ላይ ማለት ነው። ዲስፕሌይ ባርኮድ ከዛ መጨረሻ ላይ ኪዩአር ብዬ ዘጋለሁ ማለት ነው። ስለዚህ አንደኛ ኮንትሮል ኤ አድርጌ መምረጥ እችላለሁ። እንደዚህ ኮንትሮል ኤ ወይም ካልሆነ ሴሌክት አደርጋለሁ። እዚህ ጋር መጣና ሴሌክት ከዛይን ካረኩኝ በኋላ ምን አደርጋለሁ? ኮንትሮል ጫንና ኤፍ9 እነካለሁ። ኮንትሮል ኤፍ9 ማለት ነው። ከዛ በዚህ መልክ ያመጣልኛል። እንደምታዩት እዚህ ጋር ከርሊ ብሬስ ከፍቶ እዚህ ጋር መጨረሻ ላይ ከርሊ ብሬስ ዘግቷል ማለት ነው። ስለዚህ ሙሉ ወደ ኪውአር ኮድ ይቀይርልኛል ማለት ነው። ይህን ካረኩኝ በኋላ ምንድነው ማድረግ ያለብኝ? ድጋሚ ኤፍ9ን እጫናለሁ። ኤፍ9 አያችሁት? ስለዚህ ጽድት ያለ ኪውአር ኮድ ሰራሁ ማለት ነው። እስኪ ይሄንን ስካን አድርጌ ደግሞ በስልኬ እንዴት ወደ ዩቲዩብ ቻናል እንደሚያስገባ ላሳያችሁ ማለት ነው። ስለዚህ እስኪ ስካን አድርጌ ማለት ነው። ስካን ላድርገው። እቺ ጋር መጣና ስካን ኪውአር ኮድ ይሄን እንደምታዩት ስካን እያረኳት ነው። ስካን አረኳት ማለት ነው። ዘን ምንድነው ማረገው? ኦፕን ሊንክ ከፈትኩት ማለት ነው። ስካን አድርጌ ቀጥታ ወዴት ወሰደኝ ማለት ነው? ወደ የአብሮንቴክ ዩቲዩብ ቻናል ውስጥ ወሰደኝ ማለት ነው። እንደምታዩት ፓስወርዳችንን ኮምፒውተር እመርጣለሁ ማለት ነው። ስለዚህ ይሄን ይመስላል ማለት ነው። እስኪ ሁለተኛውን ደግሞ አሳያችኋለሁ እና ከቅድሙ በመቀጠል ደግሞ እስኪ አሁን ደግሞ በቴክስት ማለት ነው። ለምሳሌ ምን ልጻፍ? ቻናል ኔም የአብሮን ቴክ ዘንድ ደግሞ ታይትል ምን ላድርግ? ታይትል how can I create QR code ዘንድ እዚህ ጋር ደስ ያለን መጻፍ እንችላለን ማለት ነው። ከዛ ይበቃል። ይቺን ብቻ እንትን እንበል። ከዛ እንደተለመደው እዚች ጋር ምን እንላለን ማለት ነው? ዲስፕሌይ ባርኮድ ምን ብለናል ቅድም ማለት ነው? እዚች ጋር ኮቴሽን እናደርጋለን ማለት ነው። ዘን ይቺን ካልን በኋላ መጨረሻ ላይ ደግሞ መተን ኮቴሽናችንን እንዘጋና ምን እናደርጋለን? ኪዩአር ዘን ምንድነው ቅድም እንዳደረግነው በተመሳሳይ ምን እናደርጋለን ማለት ነው? ኮንትሮል ኤፍ9 እንጫናለን ማለት ነው። ኮንትሮል ኤፍ9 ከዛ በፊት ኮንትሮል ኤፍ9 ከመጫናችን በፊት ሴሌክት እናደርጋለን።
ኮንትሮል ኤ አድርገን ወይም ደግሞ እንደዚህ ድራግ አድርገን ሴሌክት አደረግን ማለት ነው። አሁን ነው ኮንትሮል ኤፍ9 የምንጫነው። ይሄ ኮንትሮል ኤፍ9 ተጫንን ማለት ነው። ዘን ኮንትሮል ኤፍ9 ከተጫንን በኋላ አሁንም ደግመን ኤፍ9 እንጫናለን። ከዛ ይኸው አስቀመጠልን ማለት ነው። ኪውአር ኮዱን አስቀመጠልን ማለት ነው። ዘን አሁንም ይችን ኪውአር ኮድ ምን እናደርጋለን? እስካን አድርገን ቴክስቱን ሪድ እናደርጋለን። ሊንክ አይደለም። ሊንክ ቢሆን ኑሮ በብሮዘር እንከፍት ነበር። ሊንክ ስላልሆነ ሪድ እናደርጋለን ማለት ነው። የቅድም የጻፍነውን እናነባለን። አሁንም እስኪ በማንበቢያችን እናንብ። ስለዚህ እንደተለመደው ምን እናደርጋለን ማለት ነው? ሪድ እናደርጋለን። ኪውአር ኮዳችንን ሪድ እናደርጋለን። ኪውአር ኮዳችንን እናበራለን። ዘን ኪውአር ኮዳችንን ካበራን በኋላ ሪድ እናደርጋለን። ይኸው እንደምታዩት ቪው ፉል ቴክስት እናደርጋለን ማለት ነው። ቪው ፉል ቴክስት ይኸው እንደተለመደው ምን ይላል ማለት ነው? ቻናል ኔም የአብሮንቴክ ታይትል ሃው ካን አይ ክሬት ኪውአር ኮድ ይላል ማለት ነው። እዚች ጋር እንደምታዩት ይችን አመጣልን ማለት ነው። ሶ የፈለገንን ጽሁፍ ጽፈን ወደዚች ወደ ኪውአር ኮድ መቀየር እንችላለን ማለት ነው። ዘንድ ደግሞ በኪውአር ኮድ ሪደር አሁንም መልሰን ምን ማድረግ እንችላለን? ሪድ ማድረግ እንችላለን ማለት ነው። ሶ የዛሬ ቪዲዮአችን እዚህ ላይ ያበቃል። እንግዲህ ሌላ ተጨማሪ ቪዲዮ እንድንሰራ ያው ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።